እንዴት ናችሁ? አሁን የለም አሁን ይሄን አጣችሁ። ይሄ እያለ ይሄን ተጠቅማችሁ ኮሌስትሮላችሁን ነፃ ወይም ደግሞ ዜሮ ማድረግ ትችላላችሁ እያልኳችሁ እኮ ነው። አሁን ይሄ የለም እናንተ ቤት አጣችሁ ነው። አሁን ይሄ የማያገኝ ሰው አለ? እችን እንዲህ ሐኪም ቤት መከራን አትሰቃይ ወንድሜ። በመርፌ በክኒን የዚህ ጥገኛ ሆነ መከራን አትዬ። ይኸውልህ ኮሌስትሮልህን አደቡን ለማስገዛት ከፈለግ ይሄው እንዴ ገንዘብ ክፍልኛ አልኩም እኮ ነው። ይኸው እዚህ ጋር ይሄን ተጠቀም እየው እስኪሽ ተጠቀምና እየው። ከዛስ መተኝን ውሸትክን ነው በለኛ ያልኩት ነገር አልሆነ ሆኖ ከቆየ ውሸትክን ነው በለኝ። ይኸው ምላሴ ብዙዎቹ እውነትም አንዳንዶቹ እስኪን ሞክረው እስኪ እውነት ነው ይጎረኛ ምናምን ብለው እየሞከሩት ሁሉ እንዲህ ብለው አፋቸውን እዛው ደውለው መገረማቸውን አካፍለውኛል። ይሄን ተጠቀም፣ ኮሌስትሮልን አመድ ታረገዋለህ። እንዴት እንደምታደርግ ተከተለኝ፣ ልንገራ፣ ተከተለኝ። ይሄን ተጠቅመህ ኮሌስትሮልን እንዴት አመድ እንደምታደርግ ተከተለኝ። ከዛ በፊት ንካልኝ፣ ንካትችን የመደመር መልክቷን፣ ከዛ ቀጠለ ልብ ቅርጿን፣ ከታች ያለውን ኮሜንት ላይ ይህን ያደረገ እግዚአብሔር የተመሰገነ ይሆናል። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሆናል። ሙስሊም ከሆንክም በቋንቋ በየእምነትህ ጥበብን የሰጠ እግዚአብሔር ነው። የጥበብ ባለቤት መድኃኔ ዓለም ኢየሱስ ክርስቶስ አምላክ አማልክት እግዚአ አጋዕዝት ንጉሠ ነገሥት ኢየሱስ ክርስቶስ ስሙ የተመሰገነ ነው። አሁን አዳምጠኝ። ልብ ካለ ማስታወሻ ያዝ። አዎ ምናልባት ግልጽ ያልሆነ ነገር ያልገባቸው ነገር ካለ ደግሞ ይኸው ስልኬ ቀጥታ መደወል አይቻልም፣ ግን ተናግሬያለሁ። ዩቲዩብ ላይ ወይም ቴሌግራም ላይ ቮይስ ነው የምታደርጉት። ቮይስ ነው የምታደርጉት። ልንገርህ እንዴት እንደምታደርገው ልንገርህ። አብሹን አንድ ሻይ ማንኪያ፣ በትንሿ ከሆነ አንድ ሻይ ማንኪያ፣ በትልቁ ከሆነ ያው ሻይ ማንኪያችሁ ስለሚለያይ ማለት ነው። በትልቁ ከሆነ ግማሽ ማንኪያ አድርጋችሁ ንከረው። ከ30 ደቂቃ በኋላ የተነከረውን አውጥተህ አብሹንም አኝከው ዋጠው፣ ውሃውንም ጠጣው። ከምግብ በፊት ቀድመህ ሁሌ ምግብ ከመውሰድህ ከ30 ደቂቃ በፊት። ከዛማ የሚመጣውን ታምር አብረና ያለን። ይሄን አካውንት 10 ጊዜ ቢያንስ እንደ ሌሎች ሰዎች 50 ጊዜ 100 ጊዜ አላቸው። ከፈለጋችሁ አድርጉት፣ እንደናንተ ያልሰሙ ሰዎች እንዲሰሙ ማለት ነው። ግን እኔ የምለምናችሁ 10 ጊዜ ጌታዬ በአምላክ ስም ለምናችሁ 10 ጊዜ ሼር ኮፒ ሊንክ አድርጉትና በዚህ የሚጨነቁ ሰዎች የሚሰቃዩ ሰዎች መረጃው ይድረሳቸው። ቀጣይ ደግሞ እሰራላችኋለሁ። ኮሜንት ላይ ምን ልስራላችሁ? የምነግራችሁ መመሪያ ከዓለም ጤና ድርጅት የሕክምና ሪፖርቶች መሰረት ነው እያወራሁ ያለሁት። ጨጓራ ላለባችሁ ግን ምን ታደርጋላችሁ? የተፈጨውን አብሽ ተጠቀሙ። እሺ፣ የተፈጨ 25 ግራም የተፈጨ የአብሽ ዱቄት፣ አብሹ አይቆላም። እሺ፣ 25 ግራም የተፈጨ የአብሽ ዱቄት በአንድ ሻይ ብርጭቆ ውሃ ትበጠብጡና ከ15 እስከ 20 ደቂቃ ይቆያል። እስከ 20 ደቂቃ ቆይታችሁ ከምግብ በፊት 30 ደቂቃ ቀድማችሁ እሱን ጠጡት። የሚፈጠረውን ታምር አብረና ያለን ኮሌስትሮል ጉድሽ